ሰላም ሰላም እንዴት ናችሁ? ሮባ ተመልሷል። ትንሽዬ ጠፍተናል። ያው አንዳንድ ያልሆኑ ጉዳዮች ተፈጥረው ነበርና ለዛ ነው የጠፋሁት። እና የዛሬ ቪዲዮአችን የሚሆነው ስልክ በዚህ ሀገር ስልክ ላፕቶፕ ምናምን እንደዚህ የኤሌክትሮኒክስ እቃዎች ምናምን ውድ ናቸው ወይስ እንዴት ነው የሚለውን አንድ ላይ ዛሬ የምናያቸው ይሆናል። አሪፍ ቦታ አግኝቻለሁ። ወደዛ እየሄድኩ ነው። ወደ 4 ደቂቃ 5 ደቂቃ ነው የሚቀረኝ። እዛ ሄደን እናያለን። ተከታተሉ። ወደ ቪዲዮ እዚህ ጋር መውጣት ቢችሉ አሪፍ ነበር። ኧረ ቀወጠው። የምር ነው የደነገጥኩት ማለት የምር 2 ሚሊዮን ነው። ኧረ ጠራው እና ጋይስ ደርሻለሁኝ፣ ግን ትንሽዬ ነው መሰለኝ። እኔ በጣም ትልቅ መስሎኝ ነበረ። ውጭው ይሄን ነው የሚመስለው። ቤስት ባይ ነው የሚባለው። አንድ ሰዓት ምናምን ተጉዤ ነው የመጣሁትና አስባችሁታል? መቅረጽ አይቻልም ቢሉኛው ጋይስ ገባሁኝ ግን ታውቃላችሁ ማለት ነው በየቦታው እንትን አሉ ሰራተኞችና በቃ የሆነ መከራዬን ነው የሚያበሉኝ። ታውቁኛል ብቻ እዛ ምናምን እያልኩኝ አሳያችኋለሁ። በጣም ነው የሚያምረው። ዋው ኧረ ትልቅ ነው ሲጀመር። እንዴት እናድርግ መሰላችሁ? እዛ ጥግ ልሄድና ከዛ በትንሹ እያሳየኋችሁ ሄዳለሁኝ ማለት ነው። የሚያስጠላው በቃ ይሄ ሙዚቃ ማለት ነው ኮፒራይት ምናምን በቃ በሉት። በቻልኩት እንትን ለማጥፋት እሞክራለሁኝ እና ኬት እንጀምር መሰላችሁ? ጓጓቸዋል ለማየት ራሱ የሌሉበት ቦታ ሰራተኞቹ። ለማንኛውም ብዙም ማትጓጉ ይኸው በጣም ነው የሚያምሩ፣ ውብ ነው አልኳችሁ። አያችሁ ኮምፒውተር አሁን እዚህ ጋር ነው ዋጋቸው ምናምን 16 ጂቢ በ1 ቴራባይት ስቶሬጅ ነው። አይታችሁ ታዋቀው 2000 በሉት በጌታ ዋው ላፕቶፑ ግን እዩት። ተች ስክሪን ነው ግን ተች ስክሪን አይደለም ግን በጣም ነው የምታምረው ፒሲዋ። ዋው እስቲ ዝም ብለን እዚህ ጋር እንገባና ይሄ 1 ቴራ ነው በሉት። ከዛ 16 ጂቢ ራም ነው ያላት እና እዚህ ጋር ማለ ሌላ ከዋጋው በፊትማ ይሄኛው እንትኑ ነው የምናየው። ዋጋውማ ይሄ ተውት ያስደነግጣቸዋል ማለት ነው። ይሄ ማለት ስንት መሰላችሁ በብር? ወደ 200 ሺህ ነው ለዚህ ኮምፒውተር 200 ሺህ ያሳዝናል በጣም። እና ይኸው እዚህ ጋር ደግሞ አለ ከሱ የበለጠ። ይሄኛው ስንት መሰላችሁ? 32 ጂቢ በ1 ቴራባይት ነው። ይሄ ራሱ ተች አይሰራም። ዋጋዋ ግን እንዳደነግጡ ይሄ ወዳጅ 2300 ብር። ይሄ ማለት 200 ሺህ ምናምን ብቻ ከዛ በላይ። ይሄኛው 200 ሺህ ምናምን ከሆነ ይሄ ደግሞ በቃ ካልኩሌት አድርጉ ዝም ብላችሁ። እዚህ ጋር ደግሞ ኦረ በስመ አብ እየባሰ ነው የሚሄደው። ኧረ በስመ አብ ተች ስክሪን ነው መሰለኝ አይደለም፣ ተች የለውም ይሄኛው። ይሄ የዚህኛው ዋጋ ደግሞ ያስደነግጣችኋል ማለት ፋስት ነች ደግሞ እቺ በቃ ደስ ስትል። እና እቺኛዋ ስንት ጂቢ እንደሆነች እስቲ እናያታ። 32 ጂቢ ራም አላት። ስቶሬጁ ደግሞ 512 ጂቢ ነች። እቺ ዋጋውን ላሳያችሁ 300 ሺህ ምናምን ነው ይሄ በቃ በስመ አብ። እዚህ ጋር ደግሞ ቀለል ያለች ዋጋ አለች 16 ጂቢ በ512 ጂቢ ስቶሬጅ። ይሄ ተች ስክሪን ነው አይደለም? እስቲ ተች ስክሪን ግን የለም ታውቃላችሁ። ዋጋው ግን አሪፍ ነች። በ16 ጂቢ ከሆነች 700 ማለት ነው። እዚህ ጋር ራሱ ጸዳ ያለች አለች። ስንት ነች? 1000። ይሄኛው እንደምትዩት በጣም ምርጥ ነች 1300። እንደ ቀደም እንዳየናት አንድ ነች ማለት ነው። እዚህ ጋር ፒሲዎች ብቻ ናቸው ያሉት። ይሄ እዚህ ጋር 800 አለ፣ እዚህ ጋር 1100 አለ፣ እዚህ ጋር 700 አለ። ያው ፒሲዎቹ ደግሞ ይሄ 700 ነው። ይሄኛው የ1100፣ ይሄኛው ደግሞ የ800 ማለት ነው። ያው ሁሉንም እየገባን ስንት ጂቢ ናቸው ምናምን የሚለው ይኸው እዚህ ጋር ነው ማየት የምትችሉት። ዋጋ ስታዩ ግን ትደነግጣላችሁ። በስንት ነው? 32 ጂቢ በ1 ቴራባይት ነው። ግን አያችሁት እዚህ ጋር 3300። ሊች ደግሞ ምንድን ነች? ምን እንደሆነች እኔ እንጃ እንጂ
ብቻ ዋጋዋ ይሄ 150 ነች። 16 ጂቢ ነው ይሄ ደግሞ ጭራሽ 16 ጂቢ በ1 ቴራ ነው። እዚህ ጋር ማለዮ አሰማ 1950 በ16 ጂቢ ነው በ1 ቴራ ባይት ስቶሬጁ በጣም ምርጥ ናቸው አብዛኞቹ። ይሄ ደግሞ ግብዳ በጣም እንደዚህ ከርቭ ነገር የሰራ ነው፣ በጣም ያምራል። እዚህ ጋር ወንበር ላይ ደቃሰ ሰማ ሹፍ ሲጸዳ ራሱ እዚህ ጋር ማውዝ አለ። እስቲ እንነጋገር እስቲ ቢያንስ ባይኖረን እንኳን እስቲ 64 ጂቢ አታ አይኔ ነው ወይስ ምንድን ነው? 64 ጂቢ ራም ነው ያለው። አያችሁት? ዋጋው ደግሞ ስንት ነው? 3000። ይሄ ግን አይጸዳም። የምር በጣም ያበደ ነው ይሄኛው። ይሄ ካርቭ እየሰራው በጣም ያምራል። በጣም እዚህ ጋርም ሌላ አለ። እቺ ኪቦርድ ነው፣ እቺ ታምራለች በጣም። ዋጋ አሁን እዚች ዋጋ ይኸው አንዴ እዚህ ኤሌክትሮኒክስ ብዬ ቦርሳ ምናምን ደግሞ ምን ይሰራል እዚህ $90 ምናምን ውድ ናቸው። የወረደ ዋጋ እስካሁን የለም። በቃ 1000 ከ1000 በታች የለም እስካሁን ላይ 1700 እንጂ 800 አይተናል። እዚህ ጋር ደግሞ ምንድን ናቸው? ኦኬ ገባኝ። እነዚህ ዘፈን ምናምን እንትን የምትሉባቸው ናቸው። ይሰማቸዋል። ኧረ ሲጸዳ በስማ ድምፁ ራሱ ደስ አይልም። እዚህ ጋርም ስፒከሮች ምናምን ነገር አሉ። Whatever by Kygo and Ava Max. ኧረ ስልክ አልመሰለኝም። አልጨዋም ስልክ እየፈለኩኝ እኮ እዚህ ጋር ያሉ ቲቪዎች ልጓናት አሁን እዚህ ጋር ይሄን ከሚገፋው ዓለም ዋንጫ ነው አይገፉ። ምን አይነት እዚህ ጋር ትልቀቱ በሰማ በስመ አብ አንተ ምንድን ነው የሚያክለው? ይሄን የሚያክል ቤት አለ ሲጀምር ካሜራ የራሱ እኮ አላስገባለ። እዚህ ጋር ማለ እንዴት አባታቸው ነው የሚያምሩት። ጉግል ፒክስል አለ እዚህ ጋር 16 ጂቢ ነው። 16 ጂቢ ምንድን ነው ራሙ የጸዳ ነው እናንተ። እዚህ ጋር ማውጣት ይቻላል እንዳይሾፉን ደግሞ በእናታችሁ። ብቻ ፍጥነቷ ምናምን ደስ ትላለች የምንጫወትባት። በቃ ይሄኛው ዋጋው ስንት ነው መሰላችሁ? ዋጋው ደግሞ ይታለቁኝ ዋጋው የለም። እንዴት ግን ዋጋ የለም እዚህ ጋር? ለማንኛውም እዚህ ጋር ለሌላ ሳምሰንግ ዜድ ፎልድ 7 ምናምን። ይሄ ደግሞ ምን አይነት ስልክ ነው? ካሜራው በቃ ሲያስደስት አያምርም ካሜራው? ላይክ ሊያደርግ በስመ አብ ኳስ ስለሆነ ብቻ ነው ግን ላይክ ሊያደርግ ያሰብኩት። እዚህ ጋር አለ አያችሁ ኤስ26 ኪፈት አንተ ካሜራው ግን ደስ ሲል የምር። ይሄውና እዚህ ጋር 1700 አያችሁት እዚህ ጋር። ኦኬ እዚህ ጋር ደግሞ በ2250 የዚህኛው ማለት ነው የቅድሙ ያየነው ይሄኛው ስልክ። ደግሞ የምትታጠፈዋ ነች። ዋጋው 1247 ምንዘርጋው
ከዛ እንደዚህ ቀለል አድርጋችሁ ደግሞ በዚህ ጋር ፏ ትላላችሁ። ደስ አትልም? ለኪስ ምናምን አሪፍ ነች። ተደርቦ ራሱ ማለት ነው። በጣም ቀጭን ነች። ለማንኛውም እንደዚህ እናርጋትና እዚህ ጋር ላፕቶፖች ምናምን አሉ። በጣም ቀናሽ ናቸው። እዚህ ጋር 8 ጂቢ ራም በ100 ምናምን 550 እዚህ ጋር 280 ስንት ጂቢ ነው? 4 ጂቢ ማ ምንም አይሰራም። ስልካችሁ በእጥፍ ይሻላል። ይሄ ትንሽ ከተጠቀማችሁበት በቃ አለቀ። ለትንሽ ጊዜ ነው የሚሆነው። ታውቃላችሁ ግን የቤት እቃዎች ራሱ ይሸጣሉ እዚህ አትሉ? በኤሌክትሪክ ምናምን የሚሰሩት ይሸጣሉ እዚህ። እንዳይሾፉኝ እኮ ነው። በቃ ዲም ላይት ከለራቸውን ይቀያየራል። ዋጋቸው 120። እችኛዋ ታምራለች። የሆነ አትረብሽ ምናምን ላይ እችኛዋ 250 ነች። ይሄኛው ደግሞ አልበራም። እስቲ ምቀብጠውስ ነገር ጽድት ያለች ነች። በጣም ነው የምታምረው እና እስቲ እዚህ ጋር ድሮኖች ምናምን አሉ ከነ ካሜራው አያችሁት? እስማ ዋጋው እዩት። እዚህ ጋር ማለች ሌላ እችኛዋ ትቀንሳለች። ይሄኛው ውድ ነው በጣም። እችኛዋ ዋጋዋ ይሄ ነው ማለት ነው። ረምን ውስጥ ነው የገባሁት። እዚህ ጋር ደግሞ ካሜራዎች አሉ። እሺ ዋጋቸው ደግሞ እዚህ ጋር ነው 475። እዚህ ጋር ደግሞ 610 ይላል። የስልክ መያዣ ነው ስትቀርጹ ምናምን 186። ይሄኛው ይሻላል ቢያንስ። ይሄኛው አጭር ስለሆነ ነው ወይስ ይሄኛው ወደ ላይ ማድረግ ይቻላል? ይሄ ግን አይቻልም። በቃ እቺኛው ቁመቷ ብቻ ነች። ግን ይዘረጋል። ይሄ ማስቀመጫ ይኖራቸዋል። ካሜራዎች አሉ እዚህ ጋር ቲቪ ምናምን የካሜራ ነው አብዛኛው እዚህ ጋር ያለው። እንዴት አድርጎ እንዳስቀመጧት ሹፍ ብቻ አሻሽጎ ምናምን በስመ 280 ምን ቢኖረው ነው? ድምፄን ያስተረጉመዋል ነው ወይስ ምንድን ነው? እዚህ ጋር ማለት የካሜራ ምናምን ይሄ ውድ ነው። ይሄ የዋና ካሜራ ነው፣ የትልቅ ካሜራ 500 ምናምን ይላል እንደምታዩት ማለት ነው። እሺ እዚህ ጋር ደግሞ ድሮን ነች። ዋጋዋ ደግሞ በቃ ተውታላችሁ። በስመ ይሄ ይለያል። በስመ 300 ምን እሺ ነው 80 ያስቃል። አመቤቴ ነው። እዚህ ጋር ካሜራዎች አሉ። ይሄኛው ይሄ ያምራላ። ይሄኛው 2600 ነው። ይሄ 3000 በሉት በቃ አጠጋግታችሁ 3000 ልዩ ነው ግን ያምራል በጣም። አይፎን ስልኮች አሉ እዛ ጋር ግን ሰው ምናምን እየጠየቀ ስለሆነ እዛ ይሄ መግለጽ አልችልም። ትንሽ ቆይና አሳያችኋለሁ። እሺ እስከዛ ድረስ እዚህ ዞር እያለ አንዳንድ ነገር እናያለን። እዚህ ጋር ስፒከሮች ምናምን አሉ። እንደ ቅድም ዝም ብዬ ልሞክረው እንዴ? እዚህ ጋር ዝም ብዬ ዋጣፋክ አልጨዋ ባልቀርጹ እኮ ኖርማል ነው፣ ግን እየቀረጹ ስለሆነ ከመጡ ጥሩ አይመጣም። ለዛ ነው ይሄ መሞከር ይቻላል ነው ወይስ እየሰማሁት ነው? ያምር ይሰማችኋል? አይሰማም መሰለኝ። ለማንኛውም ድምጿ ያበደ ነው። በጣም ነው ደስ የምትለው። እዚች ጋር እንትን አልኳትና ነክሁት። ከዛ አሁን እየዘፈነ ነው ማለት ነው። ላጥፋላቸውና እዚህ ጋርም ያው ስፒከሮች ናቸው ያሉት። ድብልቅ ታደርገውና ታስደነግጣቸዋለህ አንዴ ስታርት ሉሲ። ይሄኛው ደግሞ ምንድን ነው የሚያስጀምረው? ጌታ ሆይ
እንዳይቀውጠው ብቻ ኧረ ስሙት ዝም ብዬ ስትላችሁ ያውን የሆነ ጌጥ ነው ይመስል ሬዲዮ ነገር አይመስልም ይሄ ሰዎቹ የሆነ አለቅም አሉ እኮ ለማንኛውም እዚህ ጋር አጠገቡ ታብሌቶች አሉ ጌሙን እንሞክረው እዚህ ጋር ምን አይነት ጌም ነው? በአንድ እጅ እንዴ ራሱ ነው የሚዞረው እንዴ? ራሱ ነው የሚዞረው። ምንም ማድረግ አይጠበቅብኝም እኔ አሁን ጌም ነው በቃ አንዴ ብቻ ትነኩታላችሁ ራሱ ይዞራል። ለማንኛውም እንውጣና ኦኬ ይሄ ደግሞ እንትን ነው በስልክ የሚሰራ ቁልፍ በስልካችሁ ትቆልፉታላችሁ በስልካችሁ ትከፍቱታላችሁ ማለት ነው 300 ምናምን 400 ብር አጠቃላይ ምና 400 ካሜራ አየች እዚህ ጋር ካሜራ አለች ብዙም አይታይም ግን ይታያችኋል አለ ካሜራ ጥግ አለው ግን እንዴት እንደሚሰራ አላውቅም እዚህ ጋር ደግሞ መሀሏ ላይ አለች ካሜራ አላት ይሄንን መሞከር እችላለሁ መሰለኝ ማት ናችሁ እዚህ ጋር እንደምታዩት አያችሁት እዚህ ጋር አሁን እነዚህ እንዳለ ካሜራ ያላቸው አይግላስ ናቸው እና ከ500 እስከ 600 ምናምን አሉ እዚህ ጋር 500 ምናምን አለ 600 ሰዎቹ ለቀዋል እንትኑ አይፎኑ ምናምን እዚህ ጋር ነው ያለው አይፎን ፕሮ 17 ነው ይሄ ለመጀመሪያ ጊዜ ነው ስነካው በነገራችሁ ላይ ተላልፈች እዚህ ጋር መውጣት ቢችሉ አሪፍ ነበር ኧረ አልቀወጠውም ኧረ ጉዲ ኧረ ቀወጠው ሶሪ ልክ እንደዚህ ላወጣው ሞክራለሁ አልቀወጠውም የምር ነው የደነገጥኩት ማለት ነው በስመ አብ ለማንኛውም ይሄኛው ስንት መሰላችሁ ዋጋቸው 800 900 ነው በ256 ጂቢ ነው ይሄ 1130 ይሄ 1450 የቀወጠው ደግሞ ስንት መሰላችሁ 1749 1750 ወዲት ሰዓቶች ደግሞ አሉ በስመ አብ ሉክ ይሄ ሰዓት አሁን ስንት ይመስላችኋል ዝም ብላችሁ ስትይት ብቻ የሆነ ጸዳ ያለ ነገር ነው ዋጋው ሹፍ 1100 ነው ስለዚህኛው 1100 ከስልክ በለጠ እኮ ከአይፎን ያኛው ከዛኛው አይፎን ሊበልጥ ነው ይሄኛው ደግሞ በዚህ ጋር ነው እንትን ልትነስ ኮኔክት አድርጋችሁ ምናምን ነው እቺኛው ትሻላለች ቢያንስ 490 እቺኛዋ ደግሞ አለች ሌላ 450 እየቀነሰ ነው የሚሄደው እዚህ ጋር 340 እዚህ ጋር ደግሞ 300 ይሄ ደግሞ ያኛው 340 እዚህ ጋር ያላየነው ቅድም ማለት ነው እዩት 4300
ኦኬ ተች ስክሪን ነው። ይሄ በጣም ያምራል ግን በጣም ውድ ነው እንዴ 4000 ምናምን። ይሄ ማለት እኮ ስንት መሰላችሁ? ወደ 400,000 ከ400,000 በላይ ነው። በጣም ውድ ነው በጣም። ይሄ በቃ የመጨረሻ ውድ ያየነው ዛሬ ይሄኛ ነው ማለት ነው 4300። በጣም ነው የሚለየው። በስማ ትንሹ ደግሞ ወደ ስንት ነው ያየነው? 700 አይተናል እንዴ 800 ነው መሰለኝ ትንሿ። የነዛ 4GB ምናምን እነሱን ተዋቸውና የሆነ አሪፍ ኮምፒውተር የሚባለው እንደዛ ነው። የቀረ ነገር የለም። ቲቪዎቹ ምናምን ዋጋ ዝም ብለን ዋጋ እንዴ ቲቪዎቹ እነሱ ቅድም ዋጋ አላየንም። የገረመኝ እስካሁን ግን ማለት ነው ከኮምፒውተሩ ይልቅ የሰዓቷ የቅድም 1000 ምናምን ያለችው 100,000 ብር ማለት ነው ለእሷ 100 ምናምን ሺህ ብር። አሁን ይሄኛው 1000 ነው 100,000 ማለት ነው። ታምራለች በጣም ትልቅ ነች ምናምን። ይሄኛው ማለት ቲቪ አንድ ከዚህ የዚህኛው ዋጋ ስንት መሰላችሁ? 1100 ነው። ይሄ ትልቁ ያ ቅድም ያየነው በጣም ትልቁ ስንት እንደሆነ ትልቁን እንየዋ። እዚህ ጋር ማነስ ያለች ነገር አለች። ዋጋዋ ስንት ነው? 1900 አካባቢ። በስማ የትልቁ ዋጋ ሹፍ 7000። ይሄኛው ማለት ነው 7000 ነው። አሁን ይሄኛው ቤት ይዞ ይቺ ማለት ነው ውጭ ነው ማሳደረው ወይስ ምንድነው ማረገው? የምር ቤቱ ራሱ አይበቃውም። በጣም ትልቅ ነው ከመላችሁ በላይ በቃ። ስንት ኢንች እንደሆነ ምናምን ደግሞ ሳናየዋ የለውም መሰለኝ ስንት ኢንች ምናምን እንደሆነ የለውም መሰለኝ። እኔ እንጃ እንደዚህ ብቻ ነው ላሳያችሁ የምንችለው እንጂ እዚህ ጋር ደግሞ 500 አለ። እዚህ 500 እቺን ነው የምታክለው ቲቪዋ። ለማንኛውም ጋይስ እንግዲህ ያላየነው ነገር አለ ብዬ አላስብም። እዚህ ጋር በግብድ አለ ቲቪ ናቸው። ይሄኛው ስንት መሰላችሁ ዋጋው? 3000 4000 ነው። እዚህ ጋር ደግሞ ሌላ 5000 አለ። ይሄ ነው የሚያክለው ቲቪ 5000 ነው ይሄኛው። እዚህ ጋር ደግሞ ኢባይክ አሉ የኤሌክትሪክ ባይኮች ሳይክሎች። እዚህ ጋር ዋጋው ስንት መሰላችሁ? 400 የመራቸው ነው ግን እንዴት ነው? ቆይ 400 በጣም ምርጥ ነው፣ ጸዴ ነው። ግን አትታጠፍም መሰለኝ። ግን እንዴት እናገኛለን? በስንት ኪሎ ሜትር ትሄዳለች ምናምን የሚለው ብዙ ነገር መጠየቅ ያስፈልጋል። ትንሽዬ ነች ደግሞ በጣም። እዚህ ጋር በትልቁ አለ። ትልቁ የ1000 ነው። ከዛ እዚህ ጋር ብዙ ነገር አለች። ይሄ ነው። ይሄ በጣም ነው የሚያምረው ግን ያው ውድ ነው 1000 ብር ነው። ቲቪዎቹ ግን እንዴት አባታቸው ነው የሚያምሩት። እዚህ ጋር እንትን ማለት ይቻላል፣ ድምፁ ማጮት ይቻላል መሰለኝ። እንሞክረውና እስቲ እንዳይቀውጠው ብቻ። እሺ እንዴት ነው የምናደርገው? ይሰስ ይሰማችኋል ድምፁ? አይጸዳም ግን የምር በጣም ነው የሚያምረው። ለማንኛውም እናጥፈው። እዚህ ጋር እየቀያየርኩት ነው። ይሄኛውስ ምንድን ነው?
በመቤቴስ እናንተ አሁን አይደል እንዲዋጋው ማየው ቲቪው ይሄኛው ነው። አይታችሁታል ኦልሬዲ አሁን እያሳያችሁ የነበረው ማለት ነው። እናንተ ዋጋው እንዳደነግጦሽ የምር እንዳደነግጦ 20 ሺህ ማለት እኮ 2 ሚሊዮን ነው። ኧረ ጠራሁት። ኧረ እንደዛ አይደለም። ኧረ ቆይ ይሄ የማይታሰብበት $20,000 ማለት ስንት ነው? ቆይ ምንድን ነው የሚያደርገው? አሁን ያኛው እኮ ቅድም ያየ ነው 6,000 ምናምን እንደዚህ ነው ትልቀቱ። ከዚያ ያንስም እሱ። ይሄ ብቻ እዚህ ጋር መቆጣጠሪያ ስላለው ነው አልገባኝም። እኔ በጌታስ ይሄ ያስደነግጣል፣ ያምርም ያስደነግጣል። 20,000 ቲቪ 20,000 ክሬዚ። እዚህ ጋር ደግሞ የሙዚቃ እንትን አለች። ሲዲ የላትም እንዴ? ሲዲ የለም እንጂ እነዚህ የሆነ እንደዚህ እኮ ሳይን የድሮ ነገር ነው ይመስልኝ። ታውቃላችሁ የድሮ የነበሩ ምናምን ነው ይመስልኝ። አሁን እነዚህ ግን ዘመናዊ ናቸው። ሲያምረን ይሄ አያችሁት? በጣም ያምራሉ። 1200 ሁለት ናቸው። ያው ያኛው ደግሞ አንድ ናቸው። ይሄ ደግሞ ወሞ ምን አባቱ እንደሚያክል ስንት ነው? ይሄ 1200 ነው። እና ያ ስኩተሩን ከምገዛ ይሄ ብገዛ ይሻለኝም። ዋጋቸው አንድ ነው ከስኩተሩ ጋር። በቻርጅ ነው ይኸው፣ በቻርጅ ናቸው። ስንት ደቂቃ ስንት ሰዓት እንደሚቆዩ ግን ስንት ኪሎ ሜትር እንደሚሄዱ አይታወቅም። ለማንኛውም ጋይስ እየወጣሁኝ ነው እንግዲህ ምንም አማራጭ የለም። በቃ ሁሉንም አይተነዋል። በጣም ርቅ ያለ ደግሞ ታውቃላችሁ እኛ ሰፈር እኮ ነበረ ሌላ እንደዚህ አይነት ግን ይሄኛው ይሻላል ብዬ ነበረ። ግን ያው ነው ምንም ለውጥ የላቸው። ለማንኛውም ወጥቻለሁኝ። የሆነ ቦታ እንቀመጥና የሆነ ምግብ ቤት ገብተን እስቲ እንበላለን። እርቦኛል፣ መድኃኒት ምናምን መውሰድ አለብኝና ግን የት ግባ ነው ችግሩ። ሰፈር ወደዚህ መጥቼ አላውቅምና አዲስ ነው። የት ቦታ እንደሚሄድ አላውቅም። ለማንኛውም እስቲ እንግባ። የሆነ ቦታ ገብቻለሁኝ። የሆነ ውስብስብ ያለ ቦታ ነው ታውቃላችሁ። እዚህ ጋር ነው የሆነ ነገር ልበላ ነበረ ከመድኃኒቱ በፊት። በስክሪን ነው የሚያዙትና እስቲ ሞክረዋለሁ ዝም ብዬ እስቲ። እሺ እዚህ ጋር እስቲ ኢት ሂር ልበለው። ፖርክ እና ግን ኧረ እኔ እንትን እንዳያስበሉኝ በእናታችሁ። ይሄ የአሳማ ስጋ ይሄኛው ልበለው እንዴ? ዝም ብዬ ቬጂ ዶግስ። እስቲ ይሄኛው በቃ ይሄንን ዝም ብዬ እንትን ላድርገው ጋይስ። አንድ ነው የምፈልገው እኔ 2 አይተምስ። ኧረ እባክህ ሁለት እኔ ምን ያደርግልኛል? ሁለት አሁን እኔ አልበለውም። 5 ነገር ምንድን ነው ጋይስ? አዘዝኩኝ 27 እያለች ነው የኔ 28 ነው። እና እስቲ አያታለሁ። ጋይስ አዘዝን። በጣም ትንሽ ይሄንስ ቆይ ላሳያችሁ። አያችሁት? በጣም ትንሽ ይሄንስ እንዲህ ከመዳኝ ነው። እዚህ ጋር ደግሞ መጠጥ ምናምን አለ። ብዙም ውድ አይደለም። $2 ነው ምናምን የከፈልኩት። እና ፏፏ እናርጋታ። ታውቃላችሁ እዚህ ጋር ለካ እንትን አለ ካቻፕ ነው ምንድን ነው? እኔ ጀለስ መቻ ውቄ የላችሁ። ይሄ አሁን ሲያረጉ አይቺ ነው። አሁን ምንድነው ምናምን ይሄ ለካስ እንደዚህ አይነት ቤት አይቼ አላውቅም። እንደዚህ ሀገር ማርያምን
ይህ መሰላችሁ የሆነ ራሳችሁ በቃ የምታስተናግዱ። ይህ ኩባያ ሰጡኝና ራሴ እንደፈለኩ መቅዳት እችላለሁ ማለት ይሄኛው አለ እና እነዛ እንደዚህ ካቻፖች ምናምን ደግሞ ራሳችሁ ነው የምታረጉ። እነሱ በቃ ምግቡ ብቻ ነው የሚሰጧችሁ ማለት ነው። ግን ሆነ በጣም ነው የሚያምረው ምናምን እሑድ ስለሆነ በጣም ብዙ ሰው አለ። እቃ ምናምንም ይሸጥበታል። ወደዛም አሪፍ ነገሮች ይኖራሉ። ዞሬ ባየው ደስ ይለኝ ነበር ግን ምንም ኤነርጂው የለኝም ጭራሽ። እንትን እያለኝ መጣ፣ እየደከምኩኝ መጣ ታውቃላችሁ። እና ፏፏ እናድርጋታ ቅብት አለ ታውቃላችሁ። እንትን ሳረጉ አበላሸው እዛ ሳረገበት በጣም ትንሽ ነች ማርያምን። በስመ አብ ግን ያው አሪፍ ነች፣ ትጣፍጣለች፣ ምንም አትልም። ርቦኝ ነበር ማርያምን። በትንሽዬ ጉርሻ አጥቻለሁ። በቃ አሁን ቀጥታ ወደ ቤት ነው የምሄደው። ስልኬም ያው ባትሪ እየጨረሰች ስለሆነ የዛሬ ቪዲዮ ይህንን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ይመቻችሁ።